ሰላም ጤና ይስጥልኝ የሊቦቲው ቤተሰቦች። ሰሞኑን በማህበራዊ ሚዲያ እንደምንሰማው የቴዲ አፍሮ ዳስጣል የሚለው ዘፈን አነጋጋሪ ሆኗል። ሃይማኖተኛውም ፖለቲከኛውም ተራውም ግለሰብ የየራሱን አስተያየት እየሰጠበት ይገኛል። ሃይማኖተኛውም እንደ ሃይማኖት፣ ፖለቲከኛውም እንደ ፖለቲከኛ አብዛኛውን ሰው የወሰደው እንደ መንግስትን ወደ መቃወም አድርጎ ነው የወሰደው። ከመንግስትም በኩል አንዳንድ ባለስልጣናት መልስ የመስጠት ነገር አለ። ከተቃዋሚም ከደጋፊውም በኩል ደግሞ በተለያዩ ቪዲዮዎችን እየቆራረጡ የተለያዩ ነገሮች እየተደረገ ይገኛል ማለት ነው። ሁሉም የየራሱን አስተያየት እየሰጠ ነው። እናንተስ ከየትኛው ወገን ናችሁ? መንግስትን ነው የተቸው ከሚለው ነው ወይስ አይደለም ከሚሉት ናችሁ? ሀሳብ አስተያየታችሁን ኮሜንት ላይ ታስቀምጡልኛላችሁ ማለት ነው። እኔ ዛሬ ማለት ነው ዳስጣል የሚለውን ዳስ ማለት ምንድን ነው? የዳስና የድንኳን ልዩነትና አንድነትስ ምንድን ነው? ዳስና ደብተራን ምን ያገናኛቸዋል የሚሉትን በዚህ ቪዲዮ በጥልቀት አሳያችኋለሁ ወይም ደግሞ እነግራችኋለሁ ማለት ነው። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ሀሳብ አስተያየታችሁን ስጡ። የዚህ ቤተሰብ ካልሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። ወደ ቪዲዮ እንሄዳለን። እሺ ቤተሰቦች አሁን ተመልሻለሁ። ቅድም እንደነገርኳችሁ የቴዲ አፍሮ ዳስጣል የሚለው ዘፈን ብዙ አነጋጋሪ ሆኗል። ያው ቴዲ አፍሮ ራሱ መልእክቱን ወይም ደግሞ ያለበትን ጭብጥ ባይናገርም ሰዎች በየራሳቸው እየተረጎሙት የየራሳቸውን ሀሳብና አስተያየት እየሰጡ ይገኛሉ። በሃይማኖት አባቶች፣ በተለያዩ የመንግስት የስራ ኃላፊዎችም እንደዚህ የቃላት የመወራወርና የመመላለስ ነገር አለ። ያ ሁሉንም ስለምታውቁት ማለት ነው። ወደዛ ብዙ አልገባም። አሁን ግን የኔ የቪዲዮ አላማ ምንድነው? ዳስ ማለት ምን ማለት ነው? ድንኳን ማለትስ ምን ማለት ነው? ድንኳንና ዳስ ምንድነው የሚያለያያቸው ወይም ምንድነው የሚያገናኛቸው የሚለውንና ዳስና ደብተራን ምን ያገናኘዋል የሚለውን አንድ ላይ ያያይዣ አቀርብላችኋለሁ። ዳስ ማለት በሀገራችን የመጀመሪያው ድንኳን ማለት ነው። በድሮ ጊዜ ዳስ በገጠሩ አካባቢ አሁንም ድረስ አለ። ለሰርግ ሲሆን፣ ግብዣ ሲኖር፣ ሰዎች መሰባሰብ ሲፈልጉ፣ ጥሪ ሲኖርበት፣ ድግስ ሲኖርበት አንድ ሰው ጎረቤቱን ዘመድ አዝማር ተሰብስቦ እና ያንን ድግስ ማለት ነው ዳስ በመስራት ጎረቤቱ ዘመድ አዝማር ተሰብስቦ ዛፎች ይቆረጣሉ፣ ቅጠሎች ይለመለማሉ። ቋሚ ከቆመ በኋላ ያው ጣራው ላይ ርብራብ በማድረግ ከላይ ቅጠልና ከጎን ቅጠሎች በመሸበብ ከላይ ደግሞ ጣራ በማድረግ ቅጠል በመረብረብ መሬቱን ደግሞ ሳር በመጎዝጎዝ ለድግሱ ወይም ለፕሮግራሙ ሬዲ ያደርጉታል ማለት ነው። ያኔ በድሮ ጊዜ እንደዚህ ነበር ዳስ የሚባለው። ያ በእንጨትና በቅጠል ተሰባጥሮ የሚሰራ ጊዜያዊ መጠለያ ማለት ነው። ድንኳን ሲሆን ደግሞ የዘመኑ የመንትን እያለ ሲመጣ ድንኳን ማለት ደግሞ ሸራ፣ ሁላችንም የምናውቀው በገጠርም በከተማም ያለ ሸራ በተገጣጣሚ ብረቶች ተደርጎ መወጠሪያ ያለው የነዛ ተገጣጣሚ ብረቶች ተደርገው ተተክለው ከዛ ጨርቁ ወይም ድንኳኑ ይለብስና ቦታው ላይ ተደርጎ ይታሰራል። ሲጨረስ ያ ፕሮግራም ሲያልቅ ተጠቅልሎ ብረቱን ጨርቁም ተቀምጦ ደግሞ ለሌላ ፕሮግራም የሚውል ማለት ነው። እየዞረ በየቤቱ የፕሮግራሙን የሚያሳልጥ ማለት ነው። ዳስ ግን አንድ ጊዜ ይሰራል። ተሰርቶ ካለቀ በኋላ እንጨቱም ቅጠሉ ተሰብስቦ ለማገዶነት ይውላል ማለት ነው። የዳስ እና የድንኳን ልዩነቱ ይሄ ነው። አንድነታቸው ግን ሁሉም የሚያገለግሉት ከዝናብና ከፀሐይ እድምተኛውን ወይም እድርተኛውን ወይም ደግሞ ተጋባዡን እንግዳ ወይም እዛ ቦታ የተጠራውን ሰው ከፀሐይ እና ከዝናብ መከላከል ነው ማለት ነው። የነዚህ የሁለቱ አንድነታቸው ይሄ ነው። ልዩነታቸው ደግሞ ያው ቅድም እንደነገርኳችሁ ያኛው ከእንጨትና ከቅጠል ጊዜያዊ የሚሰራ ነው። ይሄኛው ደግሞ በቋሚነት እየዞረ እየተተከለ በተደጋጋሚ ለብዙ ጊዜ የሚያገለግል ማለት ነው። እነዚህ ናቸው ድንኳንና ዳስ ልዩነታቸው ማለት ነው።
እሺ ይሄ ከሆነ ታዲያ ዳራው ምንድነው? የድንኳን ወይም የዳስ ዳራው ምንድነው? እዚህ ቦታ ላይ ሊገባበት የሚችለው ወይም ደግሞ አሁን ያነታረከ ያለው ነገር ከምን አንፃር ነው የሚለውን ደግሞ ስናይ ሰዎች ዳስን ወደ ድንኳንነት ቀይረው ድንኳን የሚጣለው ያው ለሐዘን ነው፣ ለለቅሶ ነው። ስለዚህ ቴዲ ዳስ ጣል ያለው አገራችን ላይ ያለው የፖለቲካ ችግር እንደዚህ አድርገው የወሰዱት ሰዎች ወይም እንደዛ የሳሉት ሰዎች አሉ። ግን ዳስና ድንኳን ይለያያሉ። ለምሳሌ ዳስ ሲባል በአእምሯችሁ የሚመጣው ምንድነው? ለምሳሌ የሆነ ሰው ደውሎ ምን እየሰራ ነው ምናምን ሲባል አይ እዚህ ጎረቤት እኮ ዳስ እየጣልኩ ነው ካለ ማን ሞቷ አይባልም። ማን ሊያገባ ነው ነው የሚባለው። እንዴ ማን ሰርጋለ እንዴ ማን ሊያገባ ነው ነው የሚለው። ይሄ የሀገራችን ያው ዳስን የሚያውቀው ማህበረሰብ እንደዚህ ከተማ ሆኖ ዳስን የማያውቅ ሰው ምንም እንትን የሚለው ድንኳንን የሚያውቅ ሰው ሮጦ ወደ እሱም ወዳለበት ነው እንትን የሚለው ወዳደገበት ነው። ግን አብዛኛው ዳስን የሚያውቀው በገጠሩ ማህበረሰብ ጋር ያለ ሰው ዳስ እየጣለ ነው ካለ ማን ሊያገባ ነው ነው ብሎ የሚጠይቀው እንጂ ማን ሙቶ ነው አይልም። ድንኳን እየጣልን ነው ከተባለ ግን ድንኳን ከተነሳ ግን ድንኳን እየጣልኩ ነው ቢላ አንድ ሰው ማን ሙቶ ነው የምትለው እንጂ ማን ሊያገባ ነው ወይ ሰርግ አለ እንደዚህ ብለን አንወስድም። ይሄ አሁን በሂደት የሁለቱ ልዩነት የመጣው ማለት ነው። በራሳችን ውስጥ የሰረጸው ድንኳንን ወደ ለቅሶ ወደ ሐዘን ወሰር ነው ማለት ነው። ሰርግን ወደ አዳራሽ ስለቀየርን ማለት ነው። በተለይ ከተማ ያለን ሰዎች ሰርጎቻችን ከድንኳን ወደ አዳራሽ ስለተቀየሩ ድንኳን ተደኩኖ ወይም ድንኳን ተጥሎ ከታየ ሰው ሞቷል መሰለኝ እዛ ጋር ድንኳን ተጥሏል ነው እንጂ የሚባለው ድንኳን ተጥሏል እዛ ጋር ሰርግ አለ መሰለኝ አይባልም። አብዛኛው አሁን ለድንኳን የምንሰጠው አመለካከት ከሐዘን ጋር ነው። ስለዚህ እዚህ ጋር ድንኳን ጣል አይደለም ዳስ ጣል ነው። ዳስ ደግሞ በገጠሩ ማህበረሰብ የደስታ ምንጭ ነው። ዳስ ሲጣል እየተዘፈነ እያሽቃረሩ እየተጫወቱ የራሱ ሴሪሞኒ አለው። ጎረቤት ዘመድ አዝማድ ተሰባስቦ አንድነታቸውን እንትናቸውን እሴታቸውን የሚገልጹበት እየተዘፈነ እየተገጠመ ሰርጉ ከመድረሱ አንድ ቀን ሁለት ቀን በፊት እንደዚህ ጭፈራ እየተጨፈረ ድንኳኑ ይሄ ዳሱ የሚሰራው ማለት ነው። ዳሱ ከተሰራ በኋላ እንደውም ሰርግ ከሆነ ወጣቶች እዛ ውስጥ ሆነው ሲዘፍኑና ሲጨፍሩ ያመሻሉ ያድራሉ ሁሉ እኔ በማቅበት ባህል ማለት ነው። እናንተ እንግዲህ ድንኳን ሲባል በጭንቅላቻችሁ ምን እንደሚመጣ ዳስ ሲባል ደግሞ በሐሳባችሁ ምን እንደሚመጣ ዳስ ደግሞ ሲጣል አሁን ይሄ ያልኩት የገጠሩ ማህበረሰብ ጨዋታው ምኑ ያለውን ነገር እስቲ ኮሜንት ላይ እናንተ ታስቀምጡልኛላችሁ ማለት ነው። እና ዳስ ጣል ነው ያለው ቴዲ ዳስ እና ዳስ ደግሞ የደስታ የድግስ የደስታ የፌሽታ የጭፈራ እንትን ነው ሐሳቤ ነው በሰዎች ዘንድ የሚያመጣውና እኛ ከተማ ላይ በምንሰማው ሳይሆን ገጠሩ ላይ አሁን ዳስ ጣል ሲል ቢሰማ የሆነ ደስ የሚል ድባብ ያለው ስሜት ነው የሚሰማውና ከምን ክፋት ጋር ነው የተገናኘው የሚለው እዚህ ጋር ይሄዳል አይሄድም የሚለውን ትርጉሙን እንግዲህ እናንተ አብሰልስሉት ማለት ነው። ግን አሁን ምንድነው የተወሰደው? ቴዲ አፍሮ ያው መንግስትን በመቃወም በመተቸት በቅኔ ስለሚታወቅ እያንዳንዱን ዘፈን ሰው ሲሰማው ከምን አንፃር ነው እየሰማው ያለው? ከምን አንፃር ነው የሚሰማው? እያንዳንዱን ነገር መንግስትን ተሳደበ ወይስ አልተሳደበ፣ መንግስትን ተችቷል ወይስ አልተቸም ከሚለው አንፃር ቀጥታ ስለሚወስደው በዛ ስለሚታወቅ በ17 መርፌ በተቀመው ቁምጣ አዲስ ንጉስ እንጂ ለውጥ መቼ መጣ የሚባሉት እነዛ ነገሮች ስለነበሩ እና ያንን በመንግስት ጋር መንግስትን በመቃወም ስለሚታወቅ እያንዳንዱን ግጥሞቹን በቃ እንደዚህ አድርገን አእምሯችንን ወደዛ ይወሰድነው ይመስለኛል ማለት ነው። እና ያው ቴዲያችን እንግዲህ በማህበራዊ ገጽ ወጣ ብሎ ትንሽ ጫፏን ጠቆም ቢያረገን እንኳን ያለውን ነገር እንትን ለማለት ሐሳቡን ለመረዳት ትንሽ እንሞክር ነበር። ያው እኔ ዛሬ ይሄ የተናገርኩት ምንድነው ዳስ በማህበረሰባችን ወይም ደግሞ እንደ ባህላችን
እንደ ሀገራችን ቋንቋ ዳስ ያለው ነገር ያለው እንድምታ ምንድነው? ነባራዊ ሁኔታ ላይ ያለው ትርጉሙ ወይም ደግሞ ቃላቱ አጠቃቀሙ እንዴት ነው የሚለው ነው። ድንኳን ደግሞ ያው በሐዘን በለቅሶ የሚተከል ነው። ያኛው ደግሞ በሰርግ ነው የሚለውን የሁለቱን ልዩነቶች እንደዚህ እንይዛለን። እንደው ዳስ ጣል እውነት እንደው ድንኳን ጣል ቢሆንስ ሁልጊዜ ድንኳን እየጣልን እንኖራለን እንደ ችግር ካለ ወይም የጠፋ ነገር ካለ የምናስተካክለው ነገር ካለ እንደ ሀገር የምንነጋገረው የምንወያየው ነገር ካለ ተወያይተን ሀገራችንን ወደ አንድ ዓላማ ወይም ወደ አንድ ሐሳብ ውስጥ ብንወስዳት አይሻልም ወይ? ሁልጊዜ ሲከፋን ወይም የሆነ ችግር ሲፈጠር ሁልጊዜ ድንኳን እየጣልን ነው ወይ የምንኖረው? በሐዘን አንገታችንን ደፍተን ነው የምንኖረው የሚለው አንድ አሳሳቢ ጉዳይ ነው ማለት ነው። ልናስብበት የሚገባ ጉዳይ ነው። ይሄን ካልኩኝ ዘንዳ ወደ መጨረሻው ሐሳቤ ልግባ። የመጨረሻው ሐሳቤ ያው ከላይም በአርስቱም እንደነገርኳችሁ ዳስ ጣልና ደብተራ ምንድነው የሚያገናኘው የሚለው ነው። ዳስ እና ደብተራ አንድ ናቸው። ደብተራ ማለት ደብተራ ኦሪት ይባላል በኦርቶዶክስ። ደብተራ ኦሪት በኦሪት ሙሴ እስራኤላውያንን ከግብጽ ይዞ ሲወጣ የጣለው ወይም ደግሞ የጣለው ዳስ ማለት ነው እና ያ ዳስ ደብተራ ኦሪት ይባላል ማለት ነው። የኦሪት የእግዚአብሔር ማደሪያ እንደማለት ነው። ያንን ታሳቢ በማድረግ ነው በጥምቀት ላይ ዳስ ተሰርቶ ታቦቱ ሄዶ እዛ የሚያድረው ማለት ነው። ያንን ለማሳየት ያንን ለማሰብ ነው። ስለዚህ ደብተራ ሲባል ብዙ ጊዜ በጭንቅላታችን የሚመጣው ምንድነው? መተተኛ ምናምን እንደዚህ አስማተኛ እንደዚህ ነው። በአሁኑ ወቅት ላይ የደብተራ ትርጉም ተበላሽቷል። በቃ እንደዚህ ነው የሚወሰደው። የሆነ ደብተራ ብሎ የሆነ ሰው ይላንተ ደብተራ ብሎ ከተሳደበ መተተኛ ወይ አስማተኛ ወይ ድግምተኛ ምናምን እንደማለት ነው። ኪታብ የሚጽፍ ምናምን እንደዚህ የሚጠነቁል አይነት ነገር አድርጎ ወይ መድኃኒት የሚሰራ የመስተፋቅር ምናምን የሚሰራ አድርጎ አሁን ስሙ በዛ ተበላሽቷል። ይሄ ግን ትክክል አይደለም። ትክክለኛው ግዕዙ ደብተራ ማለት የእግዚአብሔር ማደሪያ ድንኳን ወይም ዳስ ማለት ነው። ይሄንን ነው የሚገልጸው። ሌላ ሁለተኛው ደግሞ ምንድነው? እዛ ሙሴ የሰራው ዳስ ውስጥ የሚያገለግሉ ዘማሪዎች ያንን የሚያገለግሉ ሰዎች ደብተራ ተባሉ ማለት ነው። ደብተራ ማለት ሊቅ ማለት ነው። ትርጉሙ የሚያስቀምጠው ያንን ነው። ስለዚህ ደብተራ ማለት ሊቅ፣ በዝማሬ በቅኔ የሆነ የትምህርት ደረጃ ማለት ነው። እኛ 8ኛ ክፍል 10ኛ ክፍል ወይ እንደዚህ እንደምንለው አስተማሪ የሆነ የቆሎ ተማሪዎችን የሚያስተምር በቅኔ በድቁና በዜማ ቤተክርስቲያንን የሚያገለግል ለቤተክርስቲያን ትልቅ አስተዋጽኦ የሚያደርግ በቅዳሴም ጊዜ የሚያደርግ እንደሆነ ነው ትርጉሙ የሚያሳየው ማለት ነው እንጂ ይሄኛው እኛ የሳልነውና በጊዜ የበዛ በመጣ ቁጥር እየተለወጠ የመጣው የደብተራ ትርጉም ይሄ የተሳሳተና ትክክለኛ ያልሆነ ነው። ትክክለኛው ደብተራ ማለት ድንኳን ማለት ነው። ትክክለኛው ደብተራ ማለት ደግሞ እነዚህ በሙሴ በተከለው ድንኳን ውስጥ ያገለግሉ የነበሩ ሊቆች ወይም ደግሞ ምሁሮች ወይም ደግሞ የሃይማኖት አባቶች ዘማሪዎች የነበሩት እዛ ይቆሙ የነበሩ ሰዎች ደብተራዎች ተባሉ ማለት ነው እና በእኛም በግዕዙ ሊቅ ማለት ነው እና ደብተራ ሲባል መጥፎ አይነት ስሜት ወይም መጥፎ አይነት ስም የመጣው ከጊዜ በኋላ ነው የነበረውና ዛሬ ልነግራችሁ የፈለኩት ደብተራ ማለት ድንኳን ማለት ነው። ስለዚህ በጥምቀት ጊዜ የሚሰራው ድንኳን የታቦት ማረፊያ ከቤተ ክርስቲያን ወጥቶ እዛ ሄዶ ጥምቀት የሚገባበት ድንኳን ደብተራ ይባላል ማለት ነው። ስለዚህ ድንኳን ዳስ ጣል ከሆነ እንደ ኦርቶዶክስም እንደ ክርስቲያንም ከወሰድ ነው የሚጣለው ያ ዳስ ለደስታ ነው። ጥምቀት የደስታ ፕሮግራም ነው። ለጥምቀት ያልሆነ ቀሚስ ይበጣጠስ የሚባልበት ነውና የደስታ ጊዜ ነው።
ዳስም ደግሞ በገጠሩ የሚወሰደው የሰርግ ጊዜ ነው። በክርስትናውም በኦርቶዶክስ እምነት ደብተራ በሚጣለውም ድንኳን የደስታ ጊዜ ነው፣ የብርሃን ጊዜ፣ የሻማ ጊዜ፣ እግዚአብሔር መጥቶ የሚያድርበት ቦታ ነው ተብሎ የሚታመን ሰዎች የሚጠመቁበት በጣም ትልቅ ክብረ በዓል ነውና የሆነ ሀዘን ወይም የሆነ መከፋት ወይም አንገት መድፋት ወይም መጥፎ ነገር አላየሁበትምና ከምን አንጻር ሰዎች በዚህኛው መንገድ ሂደው የቃላት እየተወራወሩ እንደሆነ አልገባኝም። ቴዲያችን በዚህ ጉዳይ ላይ የሚለን ነገር ቢኖር ደስ ይለኛል። ለዛሬ እንግዲህ ዳስና ደብተራ በዚህ መንገድ ይገናኛሉ ማለት ነው። ይህንን ለማታውቁ ሰዎች አሪፍ ትምህርት ይሆንላችኋል ብዬ አስባለሁ። እኔ በዚሁ ጨርሳለሁ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ።